በህልም ዓለም ሳቅና ለቅሶ በተቃራኒ የሚፈቱ ህልሞች ናቸው። ልህን ከፍ አድርገህ ስትስቅ ከተመለከትክ ቅርብ ሐዘንን ይጠቁማል። ለቅሶ ደግሞ ድምፅ የሌለው ሐዘን ብቻ ከሆነ ደስታን ይጠቁማል። በሳቅ መንከትከት በህልም የተጠላው ነቢያችን ሰለላሁ ዐለይሂ ወሰለም የአማኝ ባህሪ እንዳልሆነ ስለነገሩ ነው። እኔ ማውቀውን ብታውቁ ኖሮ ጥቂት ስቃችሁ ብዙ ባለቀሳችሁ ነበር። ለጃዕፈር ሷዲቅ እይታ ባለትዳር በተለይ እርጉዝ ሴት ስትስቅ ከተመለከተች ወንድ ልጅ ሆኖ ነው የሚፈጠው። ይህንን ያውጣጡት ከቅዱስ ቁርአን ነው። መላእክቶች ለብስራት ወደ አብርሃም በሰው ተመስለው በመጡ ጊዜ ባለቤታቸው ሳራ ስቃ ነበር። ፈضحكت فبشرناها بإسحاق ከሳቋ በኋላ አላህ ያስከተለው ፈበሸርናሃ በኢስሐቅ በወንድ ልጅ በኢስሐቅም አበሰርናት የሚለው ነው። በህልማችን ሳቅን ከጭፈራ ጋር ከተመለከትን የምንወደውን ሰው ሞት ሊጠቁም ይችላል ይላሉ። የሚያስፈሩ ህልሞች ሲደጋገሙብን ዱዓችንን አድርገን አላህን አብዝተን በማውሳት ከሸይጣን ተንኮል መጠበቅ ይኖርብናል። አላህ ባሮቹን አያስፈራራም። ሰላም አለይኩም።